በአመቷ መስከረም ላይ የማታ ትምህርት ቤት አራተኛ ክፍል ገባች። በትምህርቷም ጎበዝ ሆነች። በሁለተኛው አመት የስድስተኛ ክፍል ሚኒስትሪ እንድትፈተን ተደርጎ በጥሩ ውጤት ማለፍ ቻለች። በዚህ የተበረታታችው አክስቷ በሶስተኛው አመት መስከረም ላይ የቀን ትምህርት ቤት አስመዘገበቻት። የጫልቱ መራራ ፈተና የጀመረው በዚህ ጊዜ ነበር። አማርኛ ጥሩ አድርጋ መናገር የቻለች ቢሆንም ምላሷ ላይ የኦሮምኛ ቅላጼዋን ማስወገድ አልቻለችም። ትምህርት ቤትና ገበያ አካባቢ የሚያሳቀቁ ንግግሮችን በተደጋጋሚ መስማቷ ቀጠለ። ሰዎች የተመካከሩ ይመስል ሁሉም የሚናገሩት ተመሳሳይ አባባል ነበራቸው። ቆንጆ ነበርሽ ይሆንሽ ንቅሴ ገላባቶኝ ኖሮ የጋላ ነገር ይህን የመሰለ ውበት ቸክችከው አበላሹት። ይህን የመሳሰሉ ንግግሮች ከፍተኛ ስቃይ ፈጥረውባት ቀጠለ። ስለ ስብናዋ ገንብታው ከኖረችው የገላን ኩራት ጋር ፍጹም እየተጋጨ መንፈሷን አናወጠው። የአዲሱ ስሟ ጉዳይም ሌላው ችግር ነበር። ስሟን ተጠይቃ ሄለን ብላ ስትናገር ይስቁባታል። ለምን እንደሚስቁ ሊገባት አልቻለም። አንድ ጊዜ አንድ ተማሪ ጌጃ ባትሆኚ የቁንጅና ውድድር ታሸንፊ ነበር አላት። በዚህ ንግግር በጣም ተገርማ ነበር። ምክንያቱም ጌጃን ታውቀዋለች። በራቃ ቦሩ ከተባለ አጎቷ ጋር በፈረስ እየጋለቡ ጌጃ ሄደው ነበር። ገጃዎች ኃይለኛ ፈረሰኛ ተዋጊዎች መሆናቸውን ነበር የምታውቀው። የመንግስት ወኪል አጠገባቸው ሳይደርሱ በነፃነት ሸፍተው የኖሩ ናቸው። የገጃዎች ጀግንነትና ኩራት ያስቀናት ነበር። ገና ልጅ ሳለ ጀምሮ ዘመዶቿ ደፋርነቷን እያስታወሱ ለገጃ ነው የምንድርሽ ይሏት እንደነበር ጭምር ታስታውሳለች። ይሄው አሁን ይህ እንደ ቤተ መንግስት ሳር ለስላሳ የሆነ ተማሪ ጌጃ ብሎ ሰደባት። በርግጥ በተማሪው ንግግር አልበሸቀችም። ጌጃ መባል ለሷ የሰጣት ትርጉም በተቃራኒው ነበር። ሌላ ተማሪ ደግሞ ስሟን ጠይቋት ስትነግረው ሳቀባት። ሄለን አትመሲም ጫልቱ ነገር ነሽ አላት። እዚህ ላይ በጣም ደነገጠች። ምንም መልስ አልሰጠችውም። ወደ ቤቷ እንደተመለሰች የገጠማትን በችኮላ ለአክስቷ ነገረቻት። ጫልቱ መሆኔን ተማሪዎች አውቀዋል። ተሳስተሽ ተናግረሽ እንዳይሆን እኔ ለማንም አልነገርኩም። ምንድነው ያሉሽ? እስኪ በትክክል ንገሪኝ። ጫልቱ ገጠመኛዋን ለአክስቷ በዝርዝር ተናገረች። በዚህ ጊዜ አክስቷ ነገሩ ገባትና እየሳቀች አረጋጋቻት። ጫልቱ መሆንሽን ተማሪው አላወቀም። ጫልቱ ነሽ ብሎኛል እኮ አብራራችላት። እዚህ ሀገር ከገጠር የመጣች ኦሮሞ ሲያገኙ ጫልቱ ይላታል። ወንድ ከሆነ ደግሞ ጫላ ይሉታል። እዚህ ከተማ ጫልቱና ጫላ እንደ ስድብ ይቆጠራል። ተማሪው በመላስሽና በንቅሳትሽ ምክንያት ነው ጫልቱ ያለሽ። ንቅሳቱን ምንም ማድረግ አይቻልም። መላስሽን ግን ለማስተካከል ሞክሪ። ምላስሽን ካስተካከልሽ ከገጠር መሆንሽ እንጂ ከየት እንደሆንሽ ማወቅ አይቻልም። ጎንደሮችም ይነቀሳሉ። ይህ የአክስቷ ገለጻ ለጫልቱ በጣም አስገራሚ ነበር የሆነባት። ሊገባት አልቻለም። ጫልቱና ጫላ እንዴት ስድብ ሊሆን ይችላል? አክስቷና የአክስቷ ባል ስለመልኳ ውበት እያደነቁ የንቅሳቷን ነገር እያነሱ ሲቆጩና አባቷን ሲኮንኑ ደግሞ ሰምታለች። ሆኖም ይህን ጉዳይ ደጋግማ ብታስብበትም የንቅሳቷ አስቀያሚነት በፍጹም ሊታያት አልቻለም። መልሳ መላልሳ በመስተዋት ብታየው ያው እንደቀድሞ ሆኖ ነው የሚታያት። አባቷ በዚህ ንቅሳት ምክንያት ለምን እንደሚወገዝ መረዳት አቃታት። ስለ ንቅሳቷ ያላት አመለካከት ግን በዚያው ጸንቶ አልቀጠለም። በንቅሳቷ ምክንያት በተሰደበች ቁጥር ቀስ በቀስ ንቅሳቷን መጥላት ጀመረች። ንቅሳቱ ራሱን እንድጠላ ጭምር ገፋፋት ጀመረ። ወደ ፋርማሲ ገብታ ንቅሳቱ ሊወገድ የሚችልበት መንገድ ይኖር እንደሆን ጠይቃ ነበር። ምንም ተስፋ እንደሌለው ቁርጡን ሲነግሯት ጥልቅ የመቃብር ጉድጓድ ውስጥ የወደቀች ያህል መንፈሷ ጨለመባት። ብዙውን ጊዜ ሰዎች አይናቸውን ጣል ሲያደርጉባት
ስለ ንቅሳቱ የሚያነሱ እየመሰላት ትበረግ ጀመር። በንቅሳቷና በኦሮሞነቷ ከገጠሟት ፈተናዎች አንዱ ስሜቷን ክፉኛ ጎርቶት አልፏል። በስፖርታዊ ልምምድ ወቅት የሆነው ነበር። በጂምናስቲክ ክፍለ ጊዜ የተሻለ የመገለባበት ትርኢት በማሳየቷ መምህሩ እንዲጨበጨብላት አዘዘ። ተማሪዎቹ ከፉጨት ጋር አጨበጨቡላት። ጭብጨባው ካለቀ በኋላ ከተማሪዎቹ መካከል ንቅሴ ጋላ የሚል ስድብ ጆሮዋ ቀለበ። ይህን ስድብ የወረወረባት ሳምሶን ዘለቀ የተባለ ተማሪ ነበር። ደስታዋ በአንድ አፍታ ጥሏት ጠፋ። ስቅቅ ሽምቅቅ አለች። በርግጥ ጋላ የሚለውን ቃል ለመጀመሪያ ጊዜ ሰማችው አዲስ አበባ ከመጣች በኋላ ነበር። ከዚያ ቀደም ቃሉን አታውቀውም። ይህን የስድብ ቃል ለመጀመሪያ ጊዜ እንዴት እንደሰማችው ጭምር በትክክል ታስታውሳለች። ሽንኩርት እንድትገዛ ተልካ ገበያ ትሄዳለች። ከሽንኩርት ቸርቻሪ ጋር ንግግር ስትጀምር ኦሮሞነቷን በቅላጼዋ ተረድቶ ጋላ ነሽ እንዴ ሲል ጠየቃት። ሽንኩርት ቸርቻሪው ገላን ማለት ፈልጎ ተሳስቶ መስሏት አዎ ከገላን ነኝ ብላ መልስ ሰጠች። እቤቷ እንደደረሰች ይህን ላክስቷ ነገረች። ሽንኩርት ሻጩ ከገላን ነሽ ወይ ብሎ ጠየቀኝ። አክስቷ ጥቂት ካሰበች በኋላ ገላን የሚለውን ቃል ሊያውቅ አይችልም ጋላ ነው ያለሽ አለች አያይዛ አብራራችላት። በጥንት ዘመን እኛን ጋላ እያሉ ይጠሩን ነበር። ንጉሱ ከወደቀ በኋላ እንደዚህ ማለት ተከልክሎ ነበር። ጫልቱ ጥያቄዋን አራዘመች። ጋላ ምን ማለት ነው? አላውቅም ሄለን። ገላን ማለት ፈልገው እንዳይሆን አላውቅም። ንቅሳቷን በተመለከተም በተመሳሳይ እንዲሁ በየመንገዱ ስድብና ሽሙጥ ይገጥማት ጀመር። ንቅሴ አላት አንድ የማታውቀው ሰው። አሁንም አክስቷ ባጭሩ ገለጻ አደረገች። በኦሮምኛ ቱማ የሚባለው በአማርኛ ንቅሳት እንደሚባል፣ ንቅሳትን ወደ ስድብ አሳጥረው በመለወጥ ንቅሴ እንደሚሉ አብራራችላት። ከዚህ በኋላ የማታውቃቸው ሰዎች ንቅሴ ጋላ እያሉ ሲቀልዱባት በተደጋጋሚ ሰማች። ሁለቱ ቃላት ሲገጣጠሙ ስድብ መሆናቸውን በትክክል ተረዳች። ጋላ የሚለው ቃል ገላን ከሚለው ቃል ጋር ትርጉም ልዩነት እንዳለው በማወቋ ቃሉን ጠልተዋለች። ገላን ቢሏት ደስ ይላት ነበር። እሷ ራሷ ኢጆሌ ወረገላን እያለች ነው ያደገችው። የማታውቃቸው ሰዎች ንቅሴ ጋላ ሲሏት በተደጋጋሚ በመስማቷ ቃሉን ከመጥላት በላይ ትፈራው ጀመር። እነዚህን ሁለት ቃላት በሰማች ቁጥር ከሰውነት አካሏ የሆነ ክፍል ተቦጭቆ ወደቀ ያህል መቆም እንኳን ትቸገራለች። በአስተዳደጓ ስድብ አታውቅም። ቆፍቱ ላይ አንዱ ሌላውን ያለ ምክንያት በፍጹም አይሰድብም። እዚህ በጣም ግራ ያጋባት ጉዳይ ምንም ሳትበድላቸው ለምን እንደሚሰድቧት አለማወቋ ነበር። በዚያን ዕለት በጂምናስቲክ ልዩ የመገለባበት ችሎታ አሳይታ ተጨብጭቦላት ነበር። ተጨብጭቦላት እንኳን ሳያበቃ ሳምሶን ዘለቀ ለምን እንደሰደባት ምክንያቱን አልተረዳችም። ቀደም ሲል ጸብ የላቸውም። ከማንም ጋር ተቀያይማ አታውቅም። በቁመናዋ፣ በመልኳ፣ በትምህርት ችሎታዋና በአካል ብቃቷ የተሻለች መሆኗን ታውቃለች። መምህራኖቿ ይህን ሲናገሩ ሰምታለች። ይህ ሆኖ ሳለ በሹክሹክታ የሚሰድባት ለምንድን ነው? መልስ ያላገኘችለት ጥያቄ ነበር። የጂምናስቲክ ልምምዱ እንዳለቀ ገለል ብላ ቁጭ አለች። አዝና ነበር፣ በጣም አዝና ነበር። ሰዎችን ሁሉ በጅምላ መጥላት ጀምራ ነበር። የመማር ፍላጎቷ እየሞተባት ነበር። አገሯ እየናፈቃት ነበር። ከጉራቻ ጋር የነበራትን የደስታ ዘመናት እያስታወሰችና እየናፈቀች ነበር። በብልብሎ ጫካ በቱሉ ዲምቱ ኮረብታዎች መጋለብ አስፈልጓት ነበር። እንዲህ ባለ ስሜት ተውጣ ሳለ የስፖርት መምህሯ አጠገቧ መጥቶ ሲቆም በፍጹም አላየችውም ነበር። ጥላ ከብዷት ቀና ስትል ነበር ያየችው።
ደንግጣ ከተቀመጠችበት ብድግ አለች። በቀጥታ በኦሮምኛ አናገራት። እቺ ዱፍተ ከየት ነው የመጣሽው? ያልጠበቀችው ስለነበር መላ ሰውነቷ በስሜት ተቃጠለ። ከረጅም ጊዜ በኋላ ኦሮምኛ በመስማቷ ማመን የማይቻል ሆኖባት መላ አካሏ በስሜት ነደደ። በዚያችው ቅጽበት አይኖቿ በእንባ ተሞሉ። ከልቧ የተፈነቀለ ስሜት ነበር እንባዋን ያገነፈለው። መምህሩ ሊያባብሏት ሲሞክር ፈጥና እንባዋን በእጅጉ ያጠራረገች። ለተጠየቀችው የኦሮምኛ መልስ ሰጠች። ገላኒ ራድፌ ገላን ከቸት እቺ ገንደ ቆፍቱ ጀደሙዳ አኒ አካኪሌ ባንቲ ዳሞቲ ከቆፍቱ ነኝ የበንቲ ዳሞ የልጅ ነኝ። በህይወቷ ሙሉ ስትኮራበት የኖረችውን ማንነቷን መገለጫ ከ3 ዓመት በኋላ የመናገር እድል በማግኘቷ እንደገና እንባዋ ገነፈለባት። ጫልቱን ለምን እንደምታለቅስ መምህሩ ሊጋባው ስላልቻለ ምክንያቱን ጠየቃት። ማፍ ቦቼ ወይ ለምንድን ነው የምታለቅሽው? ህንቤኩ አላውቅም። ያና ያቴ ዱፍተ ምሳ በልተሽ ነው የመጣሽው? እዬ አው እኚ ወንጅራታ ከማን ጋር ነው የምትኖሪው? አዳዳንኮ ወሊንጅራዳ ከአክስቴ ጋር። ሲጣኑ ይደበድቡሻል እንዴ? ለኪ ነሙና ህንዳኑ ምንም አይደበድቡኝም። ግድቡን የጣሰንባዋ የገነፈለበትን ምክንያት ባይረዳም መምህሩ ጥቂት አወራት። በዚያን ዕለት ጫልቱ በተማሪዎች ስድብ የተሰማት ጉዳት ተደምስሶ በጣም ተደሰተች። ደስታ የፈጠረላት ኦሮምኛ ማውራቷ ብቻ ነበር። መምህሩ በቆንጅናዋ ተስቦ ሊግባባት በመሞከር ላይ መሆኑን እንኳን አላስተዋለችም። ያበጠ ጭንቀቷን የታመቀ ስቃያ ተንፍሶ ልቧ ላይ ቅልል አላት። የአክስቷን ጥብቅ መመሪያ ጥሳ ኦሮምኛ ማውራት እንኳን የጥፋተኝነት ስሜት አልተሰማትም። በዚያን ዓመት ታህሳስ ላይ ስለት ለማድረስ አክስቷን ተከትላ ወደ ቁልቢ ሄዳ ነበር። ሌሊቱን በድንኳናቸው ውስጥ ጋደም ብለው የባጤ ቆጡን ሲያወጉ አክስቷ በመካከሉ እንዲህ አለቻት። በአማርኛሽና በንቅሳትሽ አሰቃዩሽ አይደለም? አክስቷ ያልጠበቀችው ስለነበር ትንፋሿን ውጣ ዝም አለች። ይቅር በያቸው ስትል ቀጠለች። ስለማያውቁ ነው። እግዚአብሔር የሰውን ልጅ ሁሉ እኩል ሰው አድርጎ ነው የፈጠረው። ከጥቂት ዝምታ በኋላ ስቃይሽ የማይሰማኝ ይመስልሻል አለች እና በኦሮምኛ አከለችበት። አንጀቴ ውስጥ የሳት ፍም ቁጭ ብሏል፣ ግን ሌላ ምንም ምርጫ የለኝም። ለማደግ አማርኛ ማወቅ አለብሽ። አማርኛ ካልቻልሽ ግርድና እንኳን አታገኝም። እንዲህ የምጫንሽ ላንቺ ብዬ ነው፣ ስቃይሽን ለማሳጠር ብዬ ነው። ጫልቱ አይኖቿን መሬቱ ላይ እንደተከለች አንዳችም ሳትተነፍስ አክስቷን አዳመጠች። በእርግጥም 7ኛ ክፍል ስቃይ ሆኖባት ቀጠለ። ከክፍላቸው ውስጥ ቶሎሳ መገርሳ የሚባል ተማሪ ነበር። ስሙ በመምህሩ ሲጠራ ወይም እሱ ስሙን ሲናገር ተማሪዎቹ ይስቃሉ። ተማሪዎቹ በሳቁ ቁጥር ጫልቱ ኪሎዋ ይቀንሳል። ሄለና ለመሆኗን ጫልቱ ሚደቅሳ መሆኗን የሚታወቅ የመሰላት ላብ ያጥምቃታል። ቶሎሳ በተመሳሳይ ስቃይ ታያዋለች። ራቁቱን የሆነ ያህል እጁን የሚያስቀምጥበት ቦታ ይቸግረዋል። ጫልቱ አንድም ቀን ግን አዋርታው አታውቅም። በአጋጣሚ እንኳን ሲጠጋጉ ፈጥና ዘወር ትላለች። በስሙና በአማርኛው ቶሎሳ ላይ ሲሳቅበት አብራ ስቃ አታውቅም። አቀርቅራ ዝም ትላለች። በተመሳሳይ ኤልሳ አበበ ጫላ የምትባል ሌላ ተማሪ ነበረች። አዲስ አበባ የተወለደች ናት። አማርኛዋ ችግር አልነበረበትም፣ ንቅሳትም የለባትም። የአያቷ ስም ጫላ በመሆኑ ብቻ የቀልድ ኢላማ ሆና ነበር። ተማሪዎቹ ጫላ እያሉ ይጠሯታል።
ይህም ጫልቱን በጣም አስደንቋት ነበር። ያልተመለሱ ጥያቄዎች እንደ ቢንቢ ወረዋታል። ለምን በአያቷ ስም ይጠሯታል? በተጨማሪ ጫላ የወንድ ስም ነው። ሴት እንዴት በወንድ ስም ትጠራለች? ጫላ የሚለው ስም እንደ ስድብ እንደሚቆጠር አክስቷ የነገረቻትን በማስታወስ ደግሞ ኤልሳ እንድትበሳጭ ለምን ያደርጋሉ? ዝምተኛና ጥሩ ልጅ ናት። ማንንም አስቀይማ አታውቅም። ለምን እንዲህ በክፋት ይተባበሩባታል? ብላ መልስ የሌላቸውን ጥያቄዎች ለራሷ ታቀርባለች። ሳምሶን ዘለቀ ያለ ምክንያት ጫልቱን ማጥቃቱን ገፍቶበት ነበር። ለሚወረውርባት አሸማቃቂ ስድብ አንድም ቀን መልስ ሰጥታው አታውቅም። እርሱ ግን ወላጆቹ እንደገዙለት መጫወቻ ጫልቱ ላይ መቀለዱን እንደ መብቱ አድርጎ ያመነ ይመስል ነበር። አንድ ጊዜ እረፍት ቆይተው ወደ ክፍል ሲመለሱ ሰሌዳው ላይ የአንዲት ሴት ስዕል ተስሎ ጠበቃቸው። የሴቷ አንገት እንደ ቀጭኔ ረጅም ሲሆን በንቅሳት ተሽጎርጉሮ በጡብ የተሰራ ግድግዳ ይመስላል። ከስዕሉ ስር ጽሑፍ ነበር። ሄለን ንቅሴ ጋላ ይላል። ተማሪዎቹ ስዕሉን እያዩ በመሳቅ ላይ ነበሩ። ሄለን ከመቀመጫዋ ላይ ተሰፍታ እንደተቀመጠች ደርቃለች። ትምህርቷን ለማቆም እና በሚቀጥለው ቀን ወደ ቆፍቱ ለመመለስ ብቻ ነበር ማሰብ የቻለችው። አንዳንድ ተማሪዎች ወደ ሰሌዳው በጣታቸው እየጠቆሙ አፋቸውን ከፍተው ሲያሽካኩ ነበር። ጫልቱ አንድም ቃል አልተነፈሰችም። ሰሌዳው ላይ ያለውን ስዕል ለማጥፋት የሞከረም አልተገኘም። ይህ በእንዲህ እንዳለ የእንግሊዘኛ መምህሩ ወደ ክፍል ገቡ። መምህር ጽጌ ነበሩ። መምህሩ ሲገቡ ሲንጫጫ የነበረው ተማሪ ሁሉ በአንድ አፍታ በጸጥታ ተመታ። መምህሩ መጽሐፍቶቻቸውን አስቀምጠው ሰሌዳውን ለመጥረግ ዘወር ሲሉ ስዕሉን አዩት። ከስር የተጻፈውንም አነበቡ። ዳስተሩን አስቀምጠው ወደ ተማሪዎቹ ዞሩ። ማን ነው ይህን የሳለው? ምላሽ የሰጠ ተማሪ አልነበረም። የክፍል አለቃ ማን ነው እዚህ ክፍል? ሲሉ ጠየቁ። ደረጀ የተባለ ልጅ ከተቀመጠበት ብድግ አለ። ማን ነው ይህን ስዕል የሳለው? ሲሉ ጠየቁት። አላየሁም። ከረፍት ስንገባ ተስሎን ያገኘነው። መምህሩ ፊታቸውን ወደ ሄለን መለሱ። ሄለን፣ ማን ነው ይህን ስዕል የሳለው? ሄለን ግንባሯን ቅጭም እንዳደረገች መልስ ሰጠች። አላየሁም። እንዲህ የሚሰድበኝ ግን ሳምሶን ነው። እኔ አሳልኩትም ሲል ጮኸ ሳምሶን። ተነስ፣ ና ወዲህ። ተነስቶ ወደ መምህሩ ተጠጋ። ክፍሉ በጸጥታ ተውጧል። ትንፋሽ አልነበረም። መምህር ጽጌ የጎማ አለንጋቸውን አነሱ። ማን ነው ይህን የሳለው? እኔ አይደለሁም። በድንገት የፕላስቲክ ጎማውን ጀርባው ላይ ሲያሳርፍበት እንደ አምቡላንስ ጩኸቱን ለቀቀው። ማን ነው የሳለው ይህን ስዕል? ሲሉ ደግሞ ጠየቁት። እኔ ነኝ መምህር፣ ይቅርታ አድርጉልኝ እያለ ተነፋረቀ። ጎማውን እያወዛወዙ ትክዝ ብለው ጥቂት ቆዩ። ቆይ እስቲ ስንት ቋንቋ መናገር ትችላለህ አንተ? ሲሉ ጠየቁት። አማርኛ ነው የምችለው አለ እያለቃቀሰ። ወደ ሄለን እያመለከቱ ተናገሩ። ሄለን ግን ሁለት ቋንቋ ትችላለች። ኦሮምኛ ትችላለች። ያንተን ቋንቋ አማርኛም ታውቃለች። የእንግሊዘኛ ውጤቷም ካንተ የተሻለ ነው። ለመሆኑ ስንተኛ ነው የወጣኸው በአንደኛው ሴሚስተር? 41ኛ አለ አቀርቅሮ። ሄለን ስንተኛ እንደወጣች ታውቃለህ? መልስ ሳይሰጥ በመቅረቱ ደግሞ ጠየቁት። መልስልኝ እንጂ ሄለን ስንተኛ ነው የወጣችው? 3ኛ ሲል ተነፈሰ። አንተ ከ53 ተማሪ 41ኛ ነው የወጣኸው። ልዩነታችሁን ተመለከትክ?
ነገ ወላጅ ዘንድ ትመጣ ሂድና ተቀመጥ አሁን ደደብ መምህር ጽጌ አስተምረው ጨርሰው ከክፍል እንደወጡ ሳምሶን ብድግ ብሎ ሄለን ላይ ደነፋባት አንቺ ንቅሴ ጋላ ሰኔ 30 ስትደርስ አሳይሻለሁ የአራዳ ልጆች እንደገና ሳምሶንን አጀበው ጫልቱ ላይ ተሳለቁ በርግጥ ጫልቱ አዲስ ማንነቷን መልመድ አልቻለችም አልፎ አልፎ የለመደችው ቢመስላትም መንፈሷ እንዳልተዋሃዳት ትረዳው ነበር ወደ ሄለን በተጠጋሽ ቁጥር እየራቀቻት ትሄዳለች በአንጻሩ ከጫልቱ የተለያየች ብቻ ሳይሆን እየጠላቻትም ነበር የጫልቱነትን ስብናዋ እየሞተ መሄዱን ያህል የሄለንነትን ማንነቷ እየበረታ አልነበረም ስልጡን የአዲስ አበባ ሰው ለመሆን ባላት ፍላጎት ሄለን መሆኗን እየወደደችው መስሎ የሚሰማት ጊዜ ቢኖርም እርግጠኛ ግን አልነበረችም በተለይ የቀድሞ ስብናዋን የሚያስታውስ ሁኔታ ሲገጥማት ሄለን ጥውልግ ብላ ትደርቅባታለች በዚህ አይነት ውዥንብርና ሽብር ውስጥ ብቻዋን መሰቃየት የህይወቷ አካል ሆነ የቆፍቷ ጫልቱና የአዲስ አበባ ሄለን መንፈሷ ውስጥ ምን ጊዜም ጦርነት ይገጥማሉ በተለይ ወደ ቤተክርስቲያን በሄደች ቁጥር ይህ ግጭት ከውስጥ ያስጨንቃታል በጸሎት ጊዜ የቆፍቱን ዜማ መስፈን ነበር የሚቀናት ባለሚያ ሻመሬ ሻመሬ ጎተራ ማፍደችንሬ ነማገምቱ መሌ ቢቸግር እንጂ እንዴት ከጀግና ይሻላል የሚል ይዘት ያለው አይነት ባህላዊ ዘፈን ነው እርግጥ ነው በሁለተኛ ቋንቋ ስሜትን መግለጽ ያስቸግራል በመሆኑም ጫልቱ ይህን መሰል ችግር ውስጥ መግባቷ ግድ ነበር የዘመድ መርዶ መጥቶ በተነገራቸው ጊዜ ይህ ችግር ገጥሟታል በኦሮምኛ ማልቀስ በመጀመሪያው ከሳሎኑ ተገንጥላ ጓዳ ገብታ እንድታለቅስ ተደረገች አክስቷ አኒ በዴ የሚለው ቃል ከጓደኞቿና በጎረቤቶቿ ፊት እንዲሰማ ሳትፈልግ ቀረች ጫልቱ ቁጭቷን ወይም ድንጋጤዋን ስጋቷም አሊያም ድንገት ደስታዋን በአማርኛ መግለጽ በፍጹም አይሆንላትም ብሽቀት ሲያተክናት በዴ ኢንተለበንት ዳሞ ትላለች ወይኔ የበንቲ ዳሞ ልጅ እንደማለት ነው ስትምል ሃይቲ ገላን የገላን እመቤት እንደማለት ነው ስትደነግጥ ኢጆሌ ገላን የገላን ልጅ ማለቱን ማስቀረት አልቻለችም ተስፋ መቁረጥና ስጋት ሲወራድ ደግሞ አቴቴ ሃደኮቲ ማልኬቻ ነገልቺቴ ትላለች እናቴ አቴቴ ምን ውስከተትሽኝ እንደማለት ነው ደጅ ሆና እነዚህ ቃላት ባመለጧት ቁጥር መሳቀቋ አልቀረም ቤት ውስጥ ከሆነም ያክስቷን የግሳጼ አይን ትሸሻለች የአክስቷ ባል ጌታቸው ይሻላል እየሳቀ ሄለን ምን ማለት እንደሆነ እስኪ ንገሪኝ ይላታል እንዲያውም አንድ ጊዜ ቢኖረኝ ኦሮምኛ ታስተምሪኝ ነበር ብሏታል ኦሮምኛ እንዳታወራ መከልከሏን ያወቀ ስለ ኦሮምኛ መማር ማንሳቱ ግራ ቢያጋባትም በልቧ ከማሰብ አልፋ እንዲያብላ አልተናገረችም በአካባቢዋ በቤት ውስጥና በትምህርት ቤት በሚገጥማት አሸባሪ ሁኔታ ምክንያት ትምህርቷ ላይ ያላት ትኩረት በእጅጉ ደከመ ወደ 8ኛ ክፍል ያለፈች ቢሆንም በሁለተኛው ሴሚስተር ውጤቷ በጣም ዝቅተኛ ነበር